የእውነተኛ መርማሪ አይምሮ አለኝ ብለው ያስባሉ? እስኪ በእነዚህ አሳሳች እንቆቅልሾችን ፈትሸው። ከመጀመራችን በፊት ግን በዚህ ፈተና የትኛውን አገር ወክለው እየተወዳደሩ እንደሆነ በአስተያየት መስጫው ላይ ይጻፉ። እንቆቅልሽ 1 በሕይወት የሌለው ማን ነው? የመጀመሪያው ፈተና 3 አስከሬኖች ወደ አስከሬን ምርመራ ክፍል መጡ። ነገር ግን መርማሪው በቅርበት ሲመለከት አንድ በጣም የተሳሳተ ነገር እንዳለ አስተዋለ። በሕይወት የሌለው ማን ነው? መልሱን ለማግኘት 10 ሰከንድ ብቻ ነው ያለው። ስለዚህ በደንብ ትኩረት ይስጡ፣ ጊዜው እያለቀ ነው። የእንቆቅልሽ 1 መልስ በመካከላቸው ያለው ልጅ ነው። በደንብ ይመልከቱ። የሌሎቹ ሁለቱ ከአፋቸው እንፋሎት ይወጣል። ይህ ማለት አሁንም እየተነፈሱ ነው ማለት ነው። የዚህኛው ልጅ ግን አይወጣውም። ስለዚህ እርሱ በሕይወት የለም። እንቆቅልሽ 2 ስዕሉን ያበላሸው ማን ነው? ቀጣዩ ፈተና አንድ ሰዓሊ ለስዕል ኤግዚቢሽን እየተዘጋጀ ነበር። ነገር ግን ወደ ስቱዲዮው ሲመለስ ስዕሉ ተበላሽቶ አገኘው። 3 ሰዎች እዚያ ነበሩ። ስዕሉን ያበላሸው ማን ነው? የእንቆቅልሽ 2 መልስ በቀኝ በኩል ያለው ልጅ ነው። ፍንጩ በጫማው ላይ ያለው ቀለም ነው። ወለሉ ላይ ከፈሰሰው ቀለም ጋር አንድ አይነት ነው። እንዲሁም በቀጥታ ወደ እርሱ የሚወስዱ የእግር አሻራዎችን ማየት ይችላሉ። ይህም ስዕሉን ያበላሸው እርሱ መሆኑን ያሳያል። እንቆቅልሽ 3 በጣም ሞኝ የሆነ ያለው ማን ነው? ቀጣዩ ፈተና 2 ሰዎች ልብሳቸውን ካጠቡ በኋላ እያደረጉ ነበር። ነገር ግን እናታቸው ስትገባ ያየችውን ማመን አልቻለችም። በጣም ሞኝ የሆነ ያለው ማን ነው? ሰዓቱ እየቆጠረ ነው። የእንቆቅልሽ 3 መልስ በግራ በኩል ያለው ልጅ ነው። ሌላኛው ልጅ ልብሱን በቤት ውስጥ ፀጉር ማድረቂያ ስላደረገ ትንሽ ሞኝ ሊመስል ይችላል። ነገር ግን እውነተኛው ሞኝ በግራ በኩል ያለው ነው። ልብሱን እንደለበሰ እየተኮሰ ነው። በዚህም በቀላሉ ሊቃጠል ይችላል። እንቆቅልሽ 4 በእርግጥ ድመት ያላት ማን ናት? ቀጣዩ ፈተና 2 ልጃገረዶች ሁለቱም ድመት እንዳላቸው ተናገሩ። ነገር ግን ክፍሎቻቸው ሲፈተሹ የአንደኛዋ ታሪክ ብቻ ነው እውነት የሆነው። በእርግጥ ድመት ያላት ማን ናት? ይህ ከሚመስለው በላይ ከባድ ነው። አንድ ትንሽ ብልሃት ተደብቆበታል። ጊዜው እየበረረ ነው። የእንቆቅልሽ 4 መልስ አዎ፣ ሁለተኛዋ ልጃገረድ ናት። በክፍሏ ውስጥ የድመት መብያ ሳህን ማየት ይችላሉ። እንዲሁም የድመቷ ጭራ ጫፍ ከምሽት መደርደሪያው በስተጀርባ ብቅ ብሏል። እንቆቅልሽ 5 የሞተው ሰው የትኛው ነው? ቀጣዩ ፈተና የምድር ውስጥ ባቡር ጉዞ መጀመሪያ ላይ የተለመደ ይመስል ነበር። ነገር ግን በኋላ ላይ ሰዎች በአንድ ተሳፋሪ ላይ በጣም የተሳሳተ ነገር አስተዋሉ። የሞተው ሰው የትኛው ነው? መርማሪ ሆይ ይህንን መፍታት ትችላለህ። ጊዜው እያለቀ ነው። የእንቆቅልሽ 5 መልስ በግራ በኩል ያለው ሰው ነው። ፍንጩ በዙሪያው የሚበሩት ዝንቦች ናቸው። ይህ ማለት እርሱ ሞቷል ማለት ነው። እንቆቅልሽ 6 ያመለጠውን እስረኛ ፈልግ። ቀጣዩ ፈተና አውሮፕላኑ ለመነሳት ተዘጋጅቶ ነበር። ነገር ግን ከመነሳቱ በፊት ፖሊሶች ወደ ውስጥ ገብቶ ከእስር ቤት አምልጦ የሚፈልጉትን ሰው አገኙት። ፖሊሶቹ ያመለጠውን እስረኛ ወዲያውኑ አገኙት። እርሶስስ ያገኙት ይችላሉ? የእንቆቅልሽ 6 መልስ በመካከላቸው ያለው ሰው ነው። ፍንጩ አሁንም በእጆቹ ላይ የተንጠለጠለው የተሰበረው ካቴና ነው። ወዳጄ በደንብ ብትደብቀው ይሻል ነበር። ለዛሬ የመጨረሻው ፈተናችን ይህ ነበር። ስላያችሁ አመሰግናለሁ። ሰብስክራይብ ያድርጉ፣ ላይክ ያድርጉ እና ዛሬ ስንት እንቆቅልሾችን እንደፈቱ በአስተያየት መስጫው ላይ ያሳውቁን።